ትምህርት ቤታችሁ አርፍዳችሁ ስትገቡ ወይም በፀጉር ምክንያት ወደ ቤታችሁ መልሰዋችሁ በትምህርት ቤቱ ህግ ተማራችሁና ምን አይነት ህግ ነው ብላችሁ አማራችሁ ሊሆን ይችላል። ነገር ግን ከምታስቡት በላይ ዓለም ላይ የማይታመኑና ለየት ያሉ አስገራሚ የትምህርት ቤት ህጎች የሚተገበሩበት ትምህርት ቤቶች አሉ። ኩረጃን ለማስቀረት ብለው ተማሪዎች ጭንቅላታቸው ላይ ካርቶን እንዲያረጉ ከሚያደርጉ ትምህርት ቤቶች ጀምሮ አስተማሪ ሲያስተምር ቀና ብላችሁ ባለማየታችሁ ምክንያት ማዕቀብ የሚያስጥልባቸውንና ሌሎች 8 ለየት ያሉ ህግና ደንብ ያላቸውን ትምህርት ቤቶች እናያለን። ለዚህ ቻናል አዲስ ከሆናችሁ በየቀኑ የሚለቀቁ እውነታዎችን፣ ምርጥ ፊልሞችና ሌሎችም የተለያዩ አሪፍ ቪዲዮዎችን ስለሚለቀቁ እንዳያመልጣችሁ ሰብስክራይብ እና የደወል ምልክቷን መጫን አትርሱ። 8ኛ ለየት ያለ ያፈታተን ዘዴ። በፈተና ሰዓት አንዳንድ ተማሪዎች ለመኮረጅ ሲጥሩ ማየት የተለመደ ነው። በአንዳንድ ትምህርት ቤቶች በፈተና ጊዜ ተማሪዎችን ለመፈተን 4 ፈታኞችን አስገብተው ከኩረጃ የነጻ ፈተና እንደማካሄድ ሲጥሩ፣ አንዳንዶች ደግሞ ተማሪዎችን በታትነው በንቃት ተማሪዎችን ይቆጣጠራሉ። ነገር ግን በዚህ ትምህርት ቤት አስተማሪዎቹ ተማሪዎቹ እንዳይኮራረጁ እያንዳንዱ ተማሪ ጭንቅላታቸው ላይ ካርቶን አድርገው እንዲፈተኑ በማድረግ ተማሪዎቹን የማይንክራፍት ካራክተር አስመስለዋቸዋል። ታዲያ እንዲህ ሲደረግ ተማሪዎቹም ተስማምተውበት ሲሆን በወላጆች ዘንድ ደግሞ በአስተማሪዎቹ ላይ ቁጣን ያጫረ ድርጊት ነበር። እናንተም በዚህ ወጣ ያለ ያፈታተን ዘዴ ያላችሁን እይታ በኮሜንት ሴክሽን ላይ ሼር ማድረግ ትችላላችሁ። 7ኛ የትምህርት ቤት የአለባበስ ስርዓት። ተማሪዎች ሸሚዛቸውን ሱሪያቸው ውስጥ ካልከተቱ ወደ ቤት እንዲመለሱ የሚያስገድድ ትምህርት ቤት አለ ቢባል ትንሽ ግርም ሊላችሁ ይችላል። በደንከንቪል ሃይስኩል ይሄ ህግ በጥብቅ የሚተገበር ሲሆን በሮብ ቀን በዚህ ትምህርት ቤት የሚማሩ 150 የሚሆኑ ተማሪዎች ሆን ብለው የትምህርት ቤቱን ያለባበስ ደንብ በመጣሳቸው ምክንያት ማዕቀብ ተጥሎባቸው ነበር። በትምህርት ቤቱ 3700 ተማሪዎች የሚገኙበት ሲሆን ምሳ ሰዓታቸው ላይ ተማሪዎቹ የምግብ ውርወራ በመጀመራቸው ምክንያት በአቅራቢያው የሚገኙትን የህግ አስከባሪዎችን ጠርቶ ተማሪዎቹን መበተን ግድ ሆኖባቸው ነበር። የትምህርት ቤቱ ያለባበስ ስርዓት ሸሚዝን ሱሪ ውስጥ መክተት ላይ ብቻ አያበቃም። ተማሪዎች የሚለብሱት ሸሚዝ ቀለም ያለውና ቀበቶ ማሰር፣ ጣት የማያሳዩ ጫማዎችን ማድረግ የሚያስገድድ ሲሆን ሱሪ ዝቅ ማድረግም የተከለከለ ነው። ትምህርት ቤት መሄድ የደበራችሁ ቀን በቀላሉ ነጠላ ጫማና ቲሸርት አድርጋችሁ ብትሄዱ ገና የመጀመሪያውን ፔሪየድ ሳትጀምሩ ወደ ቤት ይልኳቸዋል። 6ኛ መጽሐፍ ቅዱስ ላይ ያሉት ህጎች የሚተገበሩበት ትምህርት ቤት። ትምህርት ቤታችሁ በጣም ጥብቅ ህግ ያለው መስሏችሁ ከመደምደማችሁ በፊት ስለ ኦራል ሮበርትስ ዩኒቨርሲቲ አንዳንድ ህጎች መስማት ይኖርባቸዋል። በተለምዶ በትምህርት ቤቶችና በዩኒቨርሲቲዎች ከተማሪዎች የሚጠበቁ የአለባበስና የስነ ምግባር ደንቦች ቢኖሩም በኦራል ሮበርትስ ዩኒቨርሲቲ የተጻፉትን ደንቦች ለመጥቀስ ስርቆት፣ ውሸት፣ የሐቀኝነት መጉደል፣ ሐሜትና ስድብ ትዕግስት የማይሰጣቸው ደንቦች ሲሆኑ በመቀጠልም የደንቦቻቸው ዝርዝር የግብረ ሰዶማዊ ባህሪያት፣ ከጋብቻ በፊት ወሲብና ስካርም የሚከለከልበት የተጻፉ ህጎች አሏቸው። በተጨማሪም ሰዎችን ከጀርባ ማጥቃት ማለትም ሰዎች በሌሉበት ስለ እነሱ መጥፎ ነገር ማውራትን የሚከለክል ህግ አላቸው። ይህን ዩኒቨርሲቲ በራሳቸው መርጠው ለሚገቡ ከህጉ ጋር ተስማምተው መኖር ላያቅታቸው ይችላል። ነገር ግን በቤተሰብ አስገዳጅነት ወደዚህ ዩኒቨርሲቲ የሚገቡት ከዩኒቨርሲቲው ህግ ጋር ብዙ ርቀት ላይ ጓዙ ይችላሉ። 5ኛ አሽቤሪ ዩኒቨርሲቲ። ከፈጣሪ ጋር ያላችሁ ግንኙነት ጠለቅ ያለ ከሆነ በአሽቤሪ ዩኒቨርሲቲ ብዙ ጊዜ መቆየት ትችሉ ይሆናል። ምክንያቱም ይህ ዩኒቨርሲቲ ሃይማኖታዊ ትምህርት ቤት ሲሆን ተማሪዎቹ በስነ ስርዓት በየጊዜው አምላካቸውን የሚያመልኩበትና የተሻለ ሰው ሆኖ ለመውጣት የሚሞክሩበት ትምህርት ቤት ነው። በትምህርት ቤቱ ያሉትን ደንቦች የምትጥሱ ከሆነ ከበድ ያለ የባህሪ ማረሚያ እርምጃ ይወሰድባቸዋል። ለጥፋታችሁ ይቅርታ ጠይቃችሁ ምክር የምትቀበሉ ከሆነ ቅጣታችሁ በትንሹም ቢሆን ይቀንስላቸዋል። ከህጎቹ መሀል የአልኮል መጠጥ መከልከል ሲሆን በአብዛኛው የአሜሪካ ዩኒቨርሲቲዎች ግዴታ ይመስል አብዛኛውን ተማሪ አልኮል መጠጥ ይጠጣሉ። በዚህ ዩኒቨርሲቲ ግን ጭራሽ አልኮል የሚባል ነገር የተከለከለ ነው። ህጎቻቸውን ስትጥሱ መጽሐፍ እየሰጧቸው እንድታነቡ በማስገደድ ወይም ደግሞ ሙሉ ለሙሉ ማባረር ደረጃ ድረስ ይደርሳሉ። በዚህ ተማሪዎች ተምረው ሲወጡ ቢያንስ ከሱስ የጸዳ እንደሚሆኑ እርግጥ ነው። 4ኛ የጃፓኖች ትምህርት ቤት። አንዳንዶች እንደሚሉት አንድ ጃፓንን ከጎብኛችሁ በኋላ በዚህች ዓለም ላይ ስላለው ነገር ጥቂቱን ብቻ እንደምታውቁ ትረዳላችሁ ይላሉ። የጃፓኖች ትምህርት ቤት ፍጹም በሌላው ሀገር ከሚገኙት ትምህርት ቤቶች ወጣ ያለ ነው። በቅድሚያ ለማንሳት ያክል በየክፍሉ የራሳቸው የሆነ መከላከያ መሳሪያ ያላቸው ሲሆን ስለት ይዞ ሊያጠቃቸው የሚመጣን ሰው ለመከላከል ይጠቀሙበታል። ይሄ ሳሱማራ የሚባለው መሳሪያ ረዘም ያለ እንጨት ሲሆን በእያንዳንዱ ክፍል ግድግዳ ላይ ተሰቅሎ ይገኛል።
እንዲህም ሆኖ አስተማሪዎቹ በሆነ ምክንያት ቢቀሩ ተማሪዎቹን ገብቶ የሚጠብቅ ተተኪ መምህር ሳይኖር ብቻቸውን ይለቀቃሉ። ሶስተኛ፣ በስነ ስርዓት ስላልተከታተላችሁ የምትባረሩበት ትምህርት ቤት። በትምህርት ቤት ውስጥ ማዕቀብ ሲጣልባችሁ የሆነ ከበድ ያለ መጥፎ ነገር አድርጋችኋል ማለት ነው። ደክማችሁ ዱክክ ብላችሁ ስለተቀመጣችሁ ማዕቀብ ሲጣልባችሁ ደግሞ ምን ሊሰማችሁ እንደሚችል ማሰብ አያዳግትም። በኢስት ኒውዮርክ አቬኒው የሚገኘው አቺቭመንት ፈርስት ክራውን ሃይትስ ሚድል ስኩል የተባለው ትምህርት ቤት በተደጋጋሚ በዚህ ህግ ምክንያት በየጊዜው ማዕቀብ ከሚጣልባቸው ተማሪዎች አንዷ ጂያና ቡን ስትሆን በዚህ ዓመት በየቀኑ ማለት እስከሚቻል ድረስ በተደጋጋሚ ማዕቀብ ሲጣልባት ነበር። እናም በዚህ ህግ መማረሯ የሚጠበቅ ቢሆንም ማዕቀብ ሲጣልባት የነበረው ምክንያት በማዛጋቷና አስተማሪ ሲያስተምር አይናቸውን ባለማየቷ ነበር። የጂያና በተደጋጋሚ ይህን ህግ መጣስ በውጤቷ ላይም ተጽዕኖ አድርጎባታል። እናም በእንደዚህ አይነት ድርጊት 3 ጊዜ የተያዘ ተማሪ የሚቀጣ ሲሆን አሁን ካልነው ውጪ ተማሪዎች ጠረጴዛ ላይ ጭንቅላታቸውን በማሳረፋቸውና ቀና ብለው ፊት ለፊት ባለማየታቸው ቅጣት ይጠብቃቸዋል። ሁለተኛ፣ ፊልም የተከለከለበት ትምህርት ቤት። በኦዛርክ የክርስቲያን ኮሌጅ ምንም አይነት ፊልም በፒጂ ሬቲንግ ከተቀመጠ ወይም ፓተርናል ጋይዳንስ የሚጠይቅ ከሆነ እንዲያዩ አይፈቀድላቸውም። ማለትም ሁሉንም የሆረር ፊልም እንዲያዩ አይፈቀድላቸውም። እድሜያቸው ሲደርስ እንኳን አልኮል መጠጥና ማጨስ የተከለከለ ሲሆን ፓሪ መውጣትና ካሲኖ መሄድ ተከልክለዋል። ይሄ ብቻ ሳይሆን የትኛውም አይነት ባር ወይም ሬስቶራንት መጠጥ ያለበት እስከሆነ ድረስ ገብተው ምግብ እንዲበሉ እንኳን አይፈቀድላቸውም። ይሄ ሁሉ ምንም ላይ መስላችሁ ይችል ይሆናል። ነገር ግን በዚህ ዩኒቨርሲቲ ወንድና ሴት አንድ ላይ መታየት አይችሉም። ማለትም አስተማሪ በሌለበት መታየት የትምህርት ቤቱን ህግ መጣስ ነው። አንደኛ፣ የታይላንድ ትምህርት ቤት። አብዛኛውን በኢትዮጵያ ያሉ ትምህርት ቤቶችን ጨምሮ የተማሪዎችን ጸጉር በተመለከተ ሁሉም ተቀራራቢ ህግ አላቸው። ምንም ቢሆን ግን በታይላንድ እንደሚገኘው ትምህርት ቤት በጥብቅ ላይ ይቆጣጠሩ ይችላሉ። በታይላንድ ትምህርት ቤት ጸጉራችሁን አሳደጋችሁ ብትገኙ አስተማሪዎቹ ራሳቸው ጸጉራቸውን በሚያሳዝን ሁኔታ በተማሪዎች ፊት ይቆርጧቸዋል። የወንዶቹ ጸጉር ከወታደሮች ጋር በተመሳሳይ ቁርጥ የሚቆረጡት ሲሆን ሴቶች ደግሞ ከአንገታቸው በላይ የተንጠለጠለ ጸጉር እንዲኖራቸው ይገደዳሉ። በ2004 ይህን ህግ ጥሳ የተገኘችን የተማሪ ጸጉር አስተማሪዋ በቁጣ ስትቆርጣት በድንገት የተማሪዋን የታችኛውን የጆሮዋን ክፍል ቆርጣታለች። እናም ይሄ አስገራሚ የጸጉር ህግ እንደ አውሮፓውያን አቆጣጠር በ1972 የታይላንዱ አምባገነን ገዢ የነበረው ተናሙኬቲ ኬሾል ጊዜ ተግባራዊ ተደርጓል። በጸጉር ምክንያት ወደ ቤት መመለስ ሌላ ነገር ቢሆንም በእንደዚህ አይነት ሁኔታ በአስተማሪ መቆረጥ ግን ትንሽ ለመቀበል የሚያዳግት ነገር ነው። በቀጣይ ስለ ትምህርት ቤታችሁ ህግ መክረር ስታስቡ ከዚህም በላይ ሊብስ እንደሚችል ወይም ከምታስቡት በላይ ከበድ ያሉ ህጎች መኖራቸውን አትርሱ። ቪዲዮ ከተመቻችሁ ላይክ በማድረግ ለቻናሉ የመጀመሪያ ጊዜያችሁ ከሆነ ደግሞ ሰብስክራይብ እና የደወል ምልክቷን መጫን አትርሱ።